በጌታ ጥበቃና ምሕረት በቸርነት ተሸፍናችሁ ተከልላችሁ ለዛሬ ቀን የበቃችሁ ቅዱሳን እግዚአብሔር ቤተሰቦች ወይም የዚህ ፕሮግራም ተከታዮች ጌታ ይባርክሽ። መቅዲ ሌሎችም እንዲገቡ ሼር አድርግ። እግዚአብሔር በዚህ ደግሞ እንድንገለገል አንዱ አንዱን እንዲያገለግል እድል ሰጥቶናል። ሌሎችም እንዲካፈሉ እናደርገዋለን። ቅዱሳን ብሩካን እግዚአብሔር ቤተሰቦች ትንሽ ሞባይል ችግር አለ ዛሬ አንድ እንትን ስለሆነ ይስተካከላል ወደፊት። የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምን ከረማችሁ? እንደምን አላችሁ? ሰላም ናችሁ ወይ? ጌታ ስለረዳን ስላገዘን ምሕረቱንም ስላበዛልን ዛሬ ቀን አይተናል። ዛሬ ላይ ቀን መድረስ ችለናል። በእኛ ብርታት፣ በእኛ ብቃት፣ በእኛ ዕውቀት አይደለም ዛሬን ያየነው። እግዚአብሔር ከነበደላችን ከነጉድለታችን ከነድካማችን ተሸክሞን ለዛሬ ቀን ስላበቃን እግዚአብሔርን እጅግ አድርገን እናመሰግናለን። ቅዱሳን እግዚአብሔር ቤተሰቦች አንድ ነገር ወደ ትምህርቴ ከመግባቴ በፊት እናንተ ተራ ሰዎች አይደላችሁም፣ ባለራእዮች ናችሁ። እግዚአብሔር የሚጠቀምባችሁ እግዚአብሔር ለዓላማው ያዘጋጃችሁ ወገኖች ናችሁ። በደሙ የተዋጃችሁ በዋጋ የተገዛችሁ ስለሆናችሁ የራሳችሁ አይደላችሁ፣ የራሳችሁም አይደላችሁ፣ የዓለምም አይደላችሁም። እናንተ በእግዚአብሔር ፍቃድ፣ በእግዚአብሔር ዓላማ፣ በእግዚአብሔር አጀንዳ የተፈጠራችሁ ደሞም የምትኖሩ ስለሆናችሁ ደስ ይበላችሁ። ጌታ ዛሬ ደግሞ እድልን ሰጥቶናል። በፊቱ እንድንሆን ቃሉን እንድንሰማ ከእርሱ ጋር እንድንሆን እድል ሰጥቶናል። ስለተሰጠን እድል እግዚአብሔርን እጅግ አድርገን እናመሰግናለን። ስለዚህ ዛሬ ከኔ ጋር የምናየው ከእግዚአብሔር ቃል አንድ ቦታ አነብና በምን አይነት ርዕስ ላይ ነው? ቅድም እንደተናገርኩት ከተለያየ ወይም ደግሞ ከተለየ ራእይ ጋር የተፈጠርን ነን፣ ወይም ከራእይ ጋር የተፈጠርን ሰዎች ነን። ራእይ ያለን ሰዎች ነን። ስለዚህ መጽሐፍ ቅዱስ ምንድን ነው የሚለው? እግዚአብሔር ሲፈጥረን በቃ እንኳን በሰላም መጣ፣ እናንተ በውስጥ በዛ ላገኛችሁ ፈልጌ ነበር፣ በዚህ ላይም እንኳን በሰላም መጣችሁ። ዛሬ በአማርኛ ነው የሚያስተምረው፣ ትሰማላችሁ ብዬ ተስፋ አደርጋለሁ። ለምን እኛ ቋንቋን በሁሉም ተጠቅመን ወንጌልን መድረስ ነው። እግዚአብሔር ቢፈቅድ ደግሞ ሮም ማታ ወይም ነገ ማታ በኦሮምኛ ይህን ቃል ደግሜ አካፍላለሁ። ለሌሎች ሼር አድርጉ። ከተለየ ራእይ ጋር የተፈጠርን ነን። ከራእይ ጋር የተፈጠርን ሰዎች ነን። መጽሐፍ ቅዱስ ምን ይላል? ሲፈጥረን ምን ይላል? መጽሐፍ ቅዱስን በደንብ ማንበብ እወዳለሁ። ዘፍጥረት ምዕራፍ 2 ከቁጥር 15 እስከ 22 ያለውን ቃል አነባለሁ። ቃሉ እንዲህ ይላል። አራተኛው ወንዝ ኤፍሬስጥ ነው። እግዚአብሔር አምላክ ሰውን ወስዶ ባበጃትም ይጠብቃትም ዘንድ በኤደን ገነት አኖረው። እግዚአብሔር አምላክ ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምንና ክፉን ከሚያስታውቁ ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህ። ቁጥር 18 እግዚአብሔር አምላክ አለ፣ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት። ቁጥር 19 እግዚአብሔር አምላክም በምድር አራዊትንና የሰማይ ወፎችን ሁሉ ከመሬት አደረገ፣ በምንም ስም እንደሚጠራቸው ያይ ዘንድ እችን ነው የሚፈልገው። በምን ስም እንደሚጠራቸው ያይ ዘንድ ወደ አዳምም አመጣቸው። አዳምም ሕያው ነፍስ ላለው ሁሉ በስሙ እንደጠራ ስሙ ያው ሆነ። አዳም ከእንስሳት ሁሉ ከሰማይ ወፎች ሁሉ ለምድር አራዊትም ሁሉ ስም አወጣላቸው። ነገር ግን ከአዳም እንደ እርሱ ያለ ረዳት አልተገኛትም ነበር። እግዚአብሔርም አምላክ በአዳም ከባድ እንቅልፍን ጣለበት፣ አንቀላፋም፣
ከጎኑም አንዲት አጥንትን ወስዶ ስፍራውን በሥጋ ዘጋው። እግዚአብሔር አምላክ ከአዳም የወሰዳት አጥንት ሴት አድርጎ ሠራት፣ ወደ አዳምም አመጣት። አዳምም አለ፣ ይቺ አጥንቴ ከአጥንቴ ናት፣ ሥጋም ከሥጋዬ ናት፣ እርሷም ከወንድ ተገኝታለችና ሴት ትባል። ስለዚህም ሰው አባቱንና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ሥጋ ይሆናሉ። ቁጥር 25 አዳም ሚስቱን ሁለቱም ራቆታቸው ነበሩ፣ አይተፋፈሩም ነበር። ቃሉን ሙሉ ማንበብ የፈለግኩት እንድንረዳ ስለፈለግኩት ነው። ዋና መልእክቱ ያለበት የቱ ጋር መሰላችሁ? አዳምን እግዚአብሔር ከሠራ በኋላም አምላክ ምድር ሰማይን ወፎችን ሁሉ ከመሬት አደረገ። በፈትነው ዘንድ እግዚአብሔር ሲፈጥረን ሲሰራን ሲበጀን ከራእይ ጋር ፈጥሮናል። የተወለን ሰዎች ነን። ድንገት ስልኮች ጣልቃ ሲገቡ በጌታ ፍቅር ቶሎ ሲገቡ በጌታ ፍቅር ቶሎ ፈጥኜ ይገባሉ። ለምን? ብዙ ሰዎች ስለሚዳጉሉ ይቅርታ እያደረጋችሁ በትዕግስት እንድጠብቁት። በትዕግስት ከኔ ጋር ሁኑ። በትዕግስት ይንቀረብሬን እንማራለን። ርዕሴ እንዳየሁት እንዳነሳሁት ከራእይ ጋር ተፈጥረናል። ይቅርታ፣ አሁንም በጣም ይቅርታ። ለአገልግሎት የሚደውሉ ሰዎች ነበሩ፣ ግን አቋርጬ እመለሳለሁ። ችግር የለም። አሁን ቀጥታ መዝመር ላይ ስለገባሁት አላነሳም። ቢቋረጥም በትዕግስት ጠብቁኝ። ውድ ወንድሜ፣ ውድ እህቴ፣ ቅዱሳን እግዚአብሔር ቤተሰቦች ጌታ ኢየሱስ ክርስቶስንም እንደ ግል ዳኛችሁ አድርጋችሁ አትቀበላችሁ። በዚህ መዝሙር ውስጥ ከገባችሁ ራእይ ያላችሁ እናንተም እግዚአብሔር ሰውን በአምሳሉ በመልኩ ፈጠረ። ራእይን ግን ሰጥቶት ነው የፈጠረው። ስለዚህ ከተለየ ራእይ ጋር የተፈጠርንን እንጸልይ። እግዚአብሔር እንዲያበራልን ልዑል ሆይ በፊት ያለን ቃልን ልንሰማ ቃልን ልንካፈል ቃልን እግዚአብሔር አምላክ ሆይ እነሆ በቃል ልንኖር በፊት ይመተናል። ብዙ ነገር እያለን ጥለን አቤቱ ቃልን ታስተምረን ዘንድ ቃልን ታስረዳን ዘንድ ቃልህን ታበራልን ዘንድ በቃል ውስጥ እግዚአብሔር በረከትን ትሰጠን ዘንድ በትንሣኤ ጌታ ስም እንለምናለን። ቃልን ከልባችን የሚለቅም ከቃል ጋር የሚሟገት ልባችንና አእምሯችን ልደፍን የሚሮጥ የአውሬ መንፈስ፣ የጨለማ ገዢ መንፈስ፣ የሥጋ አሳብ በትንሣኤ ጌታ ስም የታሰረ ይሁን። እባክህ ጌታ ሆይ ቃልን አብራልን፣ በቃል ሙላን፣ በቃል እግዚአብሔር ሆይ ፈውሰን፣ በቃል ለውጠን፣ በቃል እግዚአብሔር ሆይ እኔንም ልጆችን እግዚአብሔር አምላክ ባሪያዎችን እንድትናገር እለምናለሁ። ሁሉ ላንተ ክብር ይሁን። መፈወስ የሚገባ በዚህ ቃል ይፈወስ በኢየሱስ ድንቅ ስም አሜን። እግዚአብሔር አምላክ ሰውን ፈጠረ ይልና ሰውን ከፈጠረ በኋላ ግን ይላል በመልኩ በአምሳሉ ፈጠረው፣ የራሱን እስትንፋስ ሰጠው፣ ራእይን ሰጠው። ሰውን ከፈጠረ በኋላ እግዚአብሔር እንዲያደረገ እስቲ ይህን ሰው ልየው ብለው የፈጠራቸውን ፍጥረታቶችን በሙሉ ሁን ብሎ ፈጠራቸው። ሌሎችን የሰውን ልጅ ግን አበጀው፣ አስተካከለ፣ ውብ ደም ግባት ሰጠውና ከፈጠረ በኋላ እስትንፋሱን ሰጠበትና እንዲያደረገ እስቲ እንየው ዘንድ እንስሳቶችን በምድር ላይ የሚንቀሳቀሱትን በሙሉ በምን ስም እንደሚጠራ ወደ አዳም እናምጣለው። እግዚአብሔር አዳም ለካ ራእይ ነበረው። በፍጥረታት አሁን ሰውን የሚበሉት ሰውን የሚነድፉት በምድር ላይ የሚንቀሳቀሱት ሕይወት ያላቸውን በሙሉ ስም የሰጠው ማን ነው? የሰው ልጅ ነው፣ አዳም ነው። ውድ ወንድሜ እግዚአብሔር የሰውን ልጅ ሲፈጥረው ወይም ደግሞ ሲበጀው ሲያስተካክለው ስራቶት አይደለም። በዓላማ በእቅድ ነው እኛን የፈጠረ እግዚአብሔር። እንድንበላ እንድንጠጣ እንድንተኛ ብቻ አይደለም፣ በራእይ ነው የፈጠረን። ራእይ ውስጣችን አለ። በራእይ እንድንኖር፣ በራእይ እንድናድግ፣ በራእይ እንድንመራ። ራእይ የሌለስ መረን ነው። ራእይ የሌለ ሰው የሞቴ ነው። ያለ ራእይ የሚኖር ያለ ራእይ የሚንቀሳቀስ
ትውልድ በምድር ላይ ዋጋ ብስ ነው። ለሰው ልጅ ራእይ ያስፈልጋል። በራእይ ማሄድ፣ በራእይ መስራት፣ በራእይ መግባት፣ በራእይ መንቀሳቀስ አለበት። ያለ ራእይ ግን ከይህን ነው እንሞታለን። ስለዚህ እግዚአብሔር አምላክ የሰውን ልጅ ሲፈጥሮ ዝም ብሎ አይደለም። ዝም ብለ የተፈጠርክ አይደለም። ወይም አባትና እናት ስለፈለጉት የተፈጠርክ አይደለም። እግዚአብሔር በራእይ ነው የፈጠረን። ስለዚህ እግዚአብሔር ለእያንዳንዱ ሰው በተለየ ንድፍ ወይም ሐሳብ ከመፈጠሩም በላይ በእያንዳንዱ የተለየ ራእይ አስቀምጧል። ባንቺ ውስጥ ራእይ ያስቀምጠዋል። በኔ ውስጥ ራእይ ያስቀምጠዋል። ባንተ ውስጥ ራእይ ያስቀምጠዋል። የሚፈጥር ራእይ፣ ሕይወት ያለ ራእይ፣ ተግባር ያለ ራእይ በኔና ባንተ ውስጥ ራእይ አስቀምጦላ። እግዚአብሔር ለኔ ማስቀምጠዋል። እግዚአብሔር ላንቺ ማስቀምጠዋል። ራእይ አለሽ፣ ራእይ አለ። በራእይ ነው እየኖርን ያለ ነው። ስለዚህ እግዚአብሔር አምላክ እያንዳንዱ ሰው ውስጥ ልዩ የሆነ ችሎታን፣ ልዩ የሆነ ራእይን፣ ልዩ የሆነ መለኮታዊ ድምፅን አስቀምጧል። ውድ ወንድሜ፣ ውድ እህቴ፣ ቅዱሳን እግዚአብሔር ቤተሰቦች ክርስቶስ ኢየሱስን ገና የምትቀበሉ እዚህ ላይ የምትገቡ ካላችሁ ድንገት ከገባችሁ ራእይ ሰጥቶ ነው እግዚአብሔር የሰራ። ራእይ ባንተ ውስጥ፣ ራእይ ባንቺ ውስጥ አስቀምጦ ነው እግዚአብሔር አንተን የፈጠረው፣ እያንዳንዳችንን የፈጠረ። ያለ ራእይ አልተፈጠርንም። እግዚአብሔር ብቻ የተሰጠው እሱ ብቻ ይገለጠዋል። እግዚአብሔር ነው የሰጠው። የሰጠውን እግዚአብሔር ደግሞ ወይም ደግሞ የሰጠውን ደግሞ የሚገልጠው ማን ነው? እግዚአብሔር ነው። ቀን ጠብቆ፣ ጊዜ ጠብቆ፣ ሁኔታን ጠብቆ እግዚአብሔር ሲሞላ፣ ጊዜ ሲደርስ እግዚአብሔር ያንተን ራእይ ይገልጣል፣ ያሳይሃል፣ ይገልጥልሃል ወይም ደግሞ ይሰጣል። ስለዚህ ወንድሜ እህቴ እግዚአብሔር ብሩካን እግዚአብሔር አምላክ ሰውን በጸጋ ወይም ባለጸጋ ሰው ጥቁር፣ ሀብታም፣ ደሃ ወይም ደግሞ ነጭ እያንዳንዱ በልቡ ዕልም አለው ወይም ራእይ አለው። ሀብታም ብቻ አይደለም ራእይ አለው፣ የተማሪ ብቻ አይደለም ራእይ አለው፣ ወይም ደግሞ ታዋቂ ሰው ብቻ አይደለም ራእይ አለው። ጥቁር፣ ነጭ፣ የትኛውም ድሃውም፣ የተናቀም፣ የተዋረደም ሰውን ስፍራ ያልሰጠ ሁሉ ምን አለው? ራእይ አለው። እኛ በመንገድ ላይ ለተቀመጡት ፍርፋሪ ለምንሰጣቸው ሰዎችም የኃጢአት ነው። ፍርፋሪ እንደ እግዚአብሔር አምሳል ለተፈጠረ ሰው የሚሰጥ ሰው እሱ ርግማን ነው። ሰው ነው፣ ራእይ ያለ ሰው ነው። በእግዚአብሔር አምሳል የተፈጠረ ሰው ነው። የእግዚአብሔር መንፈስ ያረፈበት ሰው ነው። በእግዚአብሔር አጀንዳ የተፈጠረ ሰው ነው። ስለዚህ እያንዳንዱ ሰው ጥቁር ነው፣ ነጭ ነው። እኛን የምንለው ፈረንጆች እንደተባረኩ እኛ ጥቁሮች እንደተረገምን አድርገን የምንቆጥረው አይደለም። ሁሉም እኩል ራእይ ነው የተሰጠን፣ እኩል መንፈስ ነው የተሰጠን፣ እኩል የእግዚአብሔር አምሳል ነው የተሰጠን። የተለየ የተሰጠን አይደለም። የኛ ኃጢአት፣ የኛ በደል፣ የኛ ክፋት ግን ለይቶናል። በመልክ፣ በቋንቋ፣ በተነጋየ ነገሮች እንድንለያይ ያደረገ የኛ ጣት ነው። እግዚአብሔር ለሰው ሁሉ እኩል መንፈስ፣ እኩል መልክ፣ እኩል የማኖር እድልን ነው የሰጠን። ስለዚህ ውድ ወገኔ፣ ውድ እግዚአብሔር ቤተሰቦች እግዚአብሔር አምላክ ለነጩ ልዩ ራእይ ሰጥቶ ለጥቁሩ ደግሞ ያነሰ ራእይን አልሰጠም። ለእያንዳንዳችን እኩል ዕልም፣ እኩል ራእይ፣ እኩል መለኮታዊ ድምፅ ሰጥቶናል። ስለዚህ ራእይ ላንተ ቁልጭ ብሎ ይታይ ይሆናል ወይም በውስጥ ተቀብሮ ለመገለጥ እየተጠባበቀ ይሆናል። ሁለቱን ነገር ይዩት በደንብ ስሙኝ። ስለ ራእይ ትምህርት ነው፣ ስብከት አይደለም። ራእይ ላንተ ቁጭ ብሎ ይታይ ይሆናል። ራእይን አይተ እየተገረምክ እየተደነክ ልትኖር ትችላለህ። ወይ ደግሞ ይሆናል ወይ ደግሞ በውስጥ ተቀብሮ ለመገለጥ እየተጠባበቀ ይሆናል። ጊዜን እየተጠበቀ አንድ ሴት እርጉዝ ከሆነች ስንት ዋር እንደምትሸከም ታውቋለች። 9 ወር ከ15 ወይ 9 ወር እንደ ሁኔታ ነው። የምትወልደው ልጅ ግን አታውቀውም። ወንድ ይሁን ሴት ይሁን አታውቀውም። ይሄን የሚያውቀው እግዚአብሔር ነው። ውስጧ ግን የምታምነው ምን አለ? ልጅ አለ፣ የሚወለድ
ልጅ አለ፣ ወልጄ የሚስም ልጅ አለ፣ ወልጄ የሚያቅፍ ልጅ አለ ብላ ትጠብቃለች። አንተም ወይም አንቺም ራእይሽ ወይ ፊት ለፊትሽ እያየሽ ይሆናል፣ ወይ ደግሞ ገና ሊወለድ ገና ሊገለጥ ውስጥ ተደብቆ ሊሆን ይችላል። ሁለቱን ነገሮች እንየው። ወይ ተገልጦልሽ ወይ ተገልጦልህ እያየ ራእይን በራእይ የተመላ ሊሆን ይችላል። ወይ ደግሞ ልገለጥ በውስጥ ተደብቆም ጊዜን፣ ሁኔታን፣ ሰዓትን እየጠበቀ ሊሆን ይችላል እንደሚወለድ ልጅ። ውድ ወገን ራእይ አለን። ከራእይ ጋር ነው የተወለድነው። እያንዳንዳችን ውስጥ የተገለጠ ራእይ አለ፣ የሚገለጥ ራእይ አለ፣ ህይወት ያለ ራእይ አለ፣ በህይወት የሚያኖረን ራእይ አለ። ስለዚህ ራእዩን እንዴት እንተገብረው ወይም እንፈጽመው? ይሄን ነው የሚያሳያችሁ። ጌታ ባስተማረኝ፣ ጌታ በገለጠልኝ መንፈስ ወይም ደግሞ በተረዳሁት መንገድ ነው እንጂ ተገልጦልኛል ብዬም ራስን አልኮፍስም። በተገለጠልኝ ልክ፣ በተረዳሁት ልክ፣ እኔን በተሰማኝ ልክ፣ ከእግዚአብሔርም ቃልም በተረዳሁት ልክ ጥቂት የእግዚአብሔርን ቃል ላካፍላችሁ። ራእዩን እንዴት ነው የምንተገብረው ወይም እንዲፈጸም የምናደርገው? እንዲተገበር የምናደርገው ወይም እንዲፈጸም የሚያደርገው የሚለው አንደኛ በእግዚአብሔር ፍቃድ ውስጥ በመጠቅለል በእግዚአብሔር ፍቃድ ውስጥ በመጠቅለል ማንነታችን፣ ህይወታችን፣ እንቅስቃሴያችን፣ ኑሯችንን በእግዚአብሔር ፍቃድ ውስጥ እንጠቅልለው፣ በእግዚአብሔር ፍቃድ ውስጥ እናስቀምጥ። ወይም በመግባት ነው፣ ወይም በእግዚአብሔር ፍቃድ ውስጥ እንግባ። በፍቃድ ውስጥ እንሆን። ስንኖር፣ ስንወጣ፣ ስንገባ፣ በየትኛውም ስፍራ ስንሆን በእግዚአብሔር ፍቃድ ውስጥ እንሁን። ህይወታችን፣ እንቅስቃሴያችን፣ ንግግራችን፣ አካሄዳችን፣ ኑሯችን በሙሉ በእግዚአብሔር ፍቃድ ውስጥ እናድርገው። በእግዚአብሔር ፍቃድ ውስጥ እንሰውራት። በእግዚአብሔር ፍቃድ ውስጥ እናስገባት። ህይወታችን፣ ራእያችን ወደ እውነተኛ ነገር እንድትገለጥ ከተፈለገ በእግዚአብሔር ፍቃድ ውስጥ መጠቅለል ነው። በእግዚአብሔር ፍቃድ ውስጥ መሆን ነው። ሆኖ መገኛት፣ በእግዚአብሔር ፍቃድ ውስጥ መሆን፣ ብሱ ውስጥ ሆኖ መጠበቅ። ዮሴፍ ስናየው ዮሴፍ በተለይ በዘፍጥረት ምዕራፍ 37 ላይ ያየውን ዕልም ዘፍጥረት 37 ላይ ነው ዕልሙን ያየሁት፣ ራእዩን ያየሁት። የሚሆን ግን እስከ ዘፍጥረት ምዕራፍ 45 ድረስ ብዙ መከራዎችን አይቷል። ራእዩ ጋር እስኪደርስ ድረስ በራእዩ ውስጥ ሆኖ ግን ከ37 ምዕራፍ ጀምሮ እስከ ምዕራፍ 45 ድረስ ብዙ መከራ ውስጥ አልፏል። ተሽጧል፣ ወደ ጉድጓድ ተጥለዋል፣ ሞቷል ተብለዋል። ይህ ብቻ አይደለም። ጴጢፋራ ቤት ውስጥ ከገባ በኋላ የሚሰራ ሁሉ ተከናውኖለታል፣ ተሳክቶለታል። ግን እንደገና በምኞት እግዚአብሔርን ፍቃድ በእግዚአብሔር ራእይ ከእግዚአብሔር ራእይ እንዲወጣ የጴጢፋራ ሚስት ዓይኑን ጣለችበት። ልትጥለው ስትነሳ ዮሴፍ እንደገና እምቢ በማለቱ ራእዬ ገና ነው፣ ራእዬ ያልደረስኩም፣ አይነክስብኝም፣ እርኩሰት አይነክስብኝም፣ ዝሙት አይነክስብኝም፣ የሥጋ ፍቶት አይነክስብኝም፣ እምቢ እኔ ራእይ አለኝ በማለቱ እስር ቤት ገብቷል። ራእዩን ይዞ እስር ቤት ውስጥ ገብቷል። በእስር ቤት ውስጥም ዋጋ ከፍሏል። በእስር ቤት ውስጥ እያለው ግን እንደገና ስልጣን አግኝቷል። ጊዜው ሲደርስ ግን ሃሌሉያ፣ ጊዜው ሲደርስ የራእዩ መወለድ የራእዩ መገለጥ ሲደርስ ተጠራ። አንቺ ወይም አንተ ያረገዝከው በውስጥ ያለው ራእይ መከራ ይበዛበታል፣ ችግር ይበዛበታል፣ ረዓብ ይበዛበታል። ምንም ልትጠላም ትችላለህ። ግን ራእይን ጠብቅ፣ ራእይን አትሽጥ፣ ራእይን አትጣል። ራእይን ግብ ልታደርሰው በመከራ ውስጥ ልታልፍ በእግዚአብሔር ሐሳብ ውስጥ ልትጠቀለል ይገባል። ብዙዎቻችሁ እግዚአብሔር ይባርካችሁ፣ ዘመናችሁ ይባረክ። ራሳችሁ ብቻ አትስሙ፣ ለሌሎች እንዲሰሙ
ሼር እያደረጋችሁ ከኔ ጋር አሁን። ስለዚህ አንደኛ ምንድነው አልኩት? በእግዚአብሔር ፍቃድ ውስጥ መሆን ወይ መጠቅለል፣ በእግዚአብሔር ሐሳብ ውስጥ መሆን፣ እሱ ውስጥ ሆኖ መጠበቅ። ራእዩ እስኪገለጥ ድረስ ልጅ እስከሚወለድ ድረስ እናቶች የኛ እናቶች ሲወልዱን ምግብ የሚያስጠላቸው ብዙ ነገሮች አሉ። ያማረ ነገሮችን የሚያስፈልጋቸው ብዙ ነገሮች አሉ። የሚያጡ ብዙ ነገሮች። እናቶች ዝም ብሎ አልወለዱንም። በመከራ ውስጥ ሆኖ ነው እኛን የወለዱት። እኛን ያመጡት እናቶች፣ እኛን ያገኙት እናቶች ብዙ መከራ አልፎ ነው ያሳደጉን። ራእይም እንዲህ ነው። የሚያልፍበት መንገድ፣ የሚሻገርበት መንገድ ብዙ ነገር፣ ግን በእግዚአብሔር ፍቃድ ውስጥ መሆን፣ መጠቅለል፣ በአጀንዳ ውስጥ ሆኖ መገኘት ነው። ስለዚህ ውድ ጌታ ቤተሰብ፣ ውድ የዚህ ፕሮግራም ተከታታዮች እግዚአብሔር ዘመናችሁን እንዲባርክ ራእይ ጋር እንድትደርስ ከፈለክ በእግዚአብሔር ፍቃድ ውስጥ፣ በእግዚአብሔር አጀንዳ ውስጥ፣ በእግዚአብሔር እቅድ ውስጥ ተጠቅልለው መቆያት ነው። አዳምና ሔዋን እግዚአብሔር የሰጣቸውን እቅድ ከእጃቸው የጣሉት በምድራዊ ነገር ውስጥ በመግባት ነው። ራእይ ከአይምሯቸው ተሰረቀው። ስለዚህ ውድ ወንድሜ፣ ውድ እህቴ፣ ቅዱሳን እግዚአብሔር ቤተሰቦች በእግዚአብሔር ፍቃድ ውስጥ አስቀምጠው። ራእይን በእግዚአብሔር ፍቃድ ውስጥ አስቀምጠው። አጀንዳይን በእግዚአብሔር ፍቃድ ውስጥ አስቀምጠው። በእግዚአብሔር እቅድ ውስጥ አስቀምጠው። መከራ ፈተና ቢበዛብህ ግን መጨረሻው ራእዩ ወይም ዕልሙ ፍጻሜን አገኘ። ዮሴፍ መከራ ነበረው፣ ረሃብ ነበረው፣ መታሰር ነበረው፣ ብዙ ነበረ። በወንድሞች ወይም ደግሞ መጠላት ነበረው፣ መሸጥ ነበረው። ግን ራእዩ ጋር ደርሷል። ራእዩ ጋር በጊዜው በሰዓቱ በራእዩ ጋር ተገናኝተዋል። ስለዚህ መጨረሻው ራእይ ጋር እንድትደርስ ከፈለክ በእግዚአብሔር ሐሳብ ውስጥ መጨረሻ ራእይሽ ጋር መድረስ ከፈለሽ በእግዚአብሔር እቅድ፣ በእግዚአብሔር ፍቃድ፣ በእግዚአብሔር አጀንዳ ውስጥ ተጠቅልሎ መገኘት ነው። ስለዚህ ውድ ወገኔ እግዚአብሔር ፍቃድ፣ የእግዚአብሔር ሐሳብ በትዕግስት መጠበቅ፣ በትዕግስት ውስጥ ማለፍ ነው ወይም ደግሞ ማሳለፍ ነው። እኔ በእግዚአብሔር ፍቃድ ሐሳብ ውስጥ ገብቻለሁ ማለት አለብህ። ሁሌ መከራ ሲመጣ፣ ችግር ሲመጣ፣ መገፋት ሲመጣ፣ ማጣት ሲመጣ፣ ሰልፍ ሲመጣ ይህን አውጅበት። እኔ በእግዚአብሔር ፍቃድ ሐሳብ ውስጥ ገብቻለሁ። ከሐሳቡ አልወጣም፣ ከፍቃዱ አልወጣም። ራእይ ያለኝ ሰው ነኝ። ስለዚህ ቢሞላም ባይሞላም ብሳካም ባይሳካም እኔ በእግዚአብሔር ፍቃድ ውስጥ ምኖኛለሁ፣ ገብቻለሁ። በእግዚአብሔር ሐሳብ ውስጥ ነኝ ያለሁት። መከራ ቢኖርም እኔ ያለሁት በራሴ ፍቃድ ውስጥ አይደለሁም፣ በእግዚአብሔር ሐሳብ ውስጥ ነኝ ያለሁ። በራእይ ነኝ፣ በራእይ ውስጥ ነኝ። ሌላው ምንድነው? እኔ እቅዴ በእርሱ እቅድ ውስጥ ነው። ሃሌሉያ! በደንቤው ሰይጣን እንዲያፍር የኔ እቅድ በእኔ እቅድ ውስጥ አይደለም ያለው። ያንተ እቅድ በእግዚአብሔር እቅድ ውስጥ እንዳለ አውጅበት። የኔ እቅድ እግዚአብሔር እቅድ ውስጥ ነው ያለው። የኔ ዓላማ በእግዚአብሔር አጀንዳ ውስጥ ነው ያለው። ባለራእይ ነው። ባለራእይ ሰዎችን የሚሉት እና እከሌ ባለራእይ ቸርች ኖ እሱን አይደለም። ራእይ ይሄ አይደለም። አንተ በእግዚአብሔር እቅድ ውስጥ ነህ። አንቺ በእግዚአብሔር እቅድ ውስጥ ነህ። ስለዚህ ስትናገር እኔ እቅዴ በእግዚአብሔር እቅድ ውስጥ ነኝ፣ ፍቃዴ በእግዚአብሔር ፍቃድ ውስጥ ነው። ይሄን አውጅበት። ዓላማህ በእግዚአብሔር ዓላማ ውስጥ ነህ። አጀንዳህን ሰይጣን ስጋ ዓለም እንዳውቅ እቅዴ እኔ እቅዴ በእግዚአብሔር እቅድ ውስጥ ነኝ፣ በእግዚአብሔር ሐሳብ ውስጥ ነኝ፣ በእግዚአብሔር ፍቃድ ውስጥ ነኝ። ይህን ስታውጅ ድልን ታገኘዋለህ። ሌላው እኔ ሐሳብ በእግዚአብሔር ዓይን ውስጥ ነው። የኔ ሐሳብ በእግዚአብሔር ዓይን ውስጥ ነው። እግዚአብሔር ያየኛል። የኔን አጀንዳ፣ የኔን ፍቃድ፣ የኔን ዓላማ፣ የኔን ራእይ እያየ ያለ በእግዚአብሔር ዓይን ውስጥ ነህ። በእኔ ዓይን ውስጥ አይደለም፣ በእግዚአብሔር እይታ ውስጥ ነህ። እግዚአብሔር እያየልህ ነው። እግዚአብሔር እያየልኝ ነው። እግዚአብሔር እያየልሽ ነው። ራእይሽን፣ ዓላማሽን፣ እቅድህን በእግዚአብሔር ዓይን ውስጥ ነህ። በእግዚአብሔር አጀንዳ ውስጥ ነህ። ስለዚህ ውድ ወገኔ አንደኛው ስር ነው ያየን። ሁለተኛ ራእዩ ግብ እንዲደርስ አንደኛ ምንድነው ያልኳቸው? ራእዩ ግብ እንዲደርስ ወይም ደግሞ ራእዩ እንዴት እንድንተገብር እንዴት እንድንፈጽም ለምለው ሁለተኛ
አንደኛ ምንድነው አልኳችሁ? በእግዚአብሔር ፍቃድ ውስጥ ማስቀመጥ ወይም መጠቅለል መግባት፣ በእግዚአብሔር ፍቃድ ውስጥ መግባት ነው። ሁለተኛ ራእይ ይሁን እንዲሆን ማመን ያንተ ራእይ እንደሚፈጸም በእምነት ይሆናል ብለ ማመን መቀበል ማለት ነው። በቃ እንደተቀበለ የኔ ራእይ ፍጻሜ ያለ ነው፣ ተንጠልጥሎ የሚቀር አይደለም፣ ሙት አይደለም። ኢማነው ያንተ ራእይ ይፈጸማል። ቀን ይጠብቃል፣ ጊዜ ይጠብቃል፣ ዋጋ ያስከፍላል። ረሃብ፣ መከራ፣ ችግር፣ ቸነፈር ሊያመጣ ይችላል፣ ግን ይፈጸማል። መቼ እንደምትፈጸም ስለማታውቅ ኢማነው ያንተ ራእይ እንዲፈጸም ይሁን እንዲሆን ኢማነው ማመን ነው። ኢማን የኔት ይፈጸማል። በእምነት መጠበቅ፣ በእምነት ውስጥ ማየት። ስለዚህ ዮሴፍ ያየውን ሕልሙን እንደሚፈጽም ምንም ችግር ቢኖረው ግብ እንደሚደርስ ይጠብቆ ነበር። እሱ ብቻ አይደለም፣ አባቱና እናቱ ይጠብቁት ነበር። ሞቷል ብሎ አልተቀበሉትም፣ ይጠብቁት ነበር። የዮሴፍን ሕልም የዮሴፍን ራእይ ሰዎች ይጠብቁሻል፣ ሰዎች ይጠብቋል። አንድ ድንገት ራእይን ተናግሬ ከሆነ ሰው ይጠብቃል፣ ሰይጣን ይጠብቃል፣ ክፉ ይጠብቃል፣ ዓለም ትጠብቃለች። ብዙዎች ያንተን ራእይ ይጠብቃሉ። እንደሚፈጸም ኢማናንተ ይፈጸማል። ፍሬ በፍሬ ይታያል። ስለዚህ ውድ ጌታ ቤተሰብ ራእይ እንሁን እንደሚሆን ማመን ነው። እመኝ። ሌላኛው የትኛውም ሰው ራእዩን ይፈጽማል ብሎ ማመን መጠበቅ ትልቅ በረከት ነው። የኔ ራእይ ይፈጸማል፣ የኔ ራእይ ይሆንልኛል፣ የኔ ራእይ ግብ ደርሳል ብሎ መጠበቅ፣ ይፈጽማል ብሎ ማመን መጠበቅ ትልቅ በረከት ነው። ራእይን ጠብቅ። ራእይን ይፈጽማል ብለህ እመነው። ማመን ብቻ ሳይሆን ደግሞ ጠብቀው። ይወለዳል። እናቶች 9 ወር ጠብቀው ልጅ እንደሚወልዱ ያንተ ነገርም ይወለዳል። ቀን አለ እንጂ ይፈጸማል፣ ይተገበራል። ስለዚህ እመነው፣ በእምነት ውስጥ ሆነ ጠብቀው። ሶስተኛ ራእዩ ወዴት እንደምትጓዝ እንዴት እንድትጓዝ እንዳለ ማየት ወይም መገምገም ነው። የያስኮን ራእይ በጊዜ ገምግማቸው። በምሰራ ስራዎች፣ በምታከናውናቸው፣ በምተገብራቸው ነገሮች ራእዩ ወዴት እንደተጓዘ፣ ወዴት እንደሄደ፣ ወዴት እንደሆነ ያለ ምን አድርገው ገምግሞ በጊዜው እዩ። በሁኔታ በምሰራ በምታከናውነው ነገሮች መዝናቸው፣ ገምግማቸው። ትክክል ነው። እናቶች ልጃቸውን በየጊዜ ቼክአፕ ወይም ደግሞ ለማሳያት ጤና ጠየበያ ይመላለሳሉ። በየ3 ወር፣ በየዋሩ፣ በየ6 በየጊዜው ይመላለሳሉ። ጤንነቱን ለማረጋገጥ ጤንነቱን እንዴት እንዳለ አቀማመጡን፣ የጽንስ አቀማመጡን ለማረጋገጥ ጤና ጣቢያ ይመላለሳሉ። አንተ ራእይ ተጸንሰ ጠብቆ ገምግሞ ያንተ ራእይ እንዴት ነው? ወዴት እየተጓዘ ነው ያለው? በእግዚአብሔር ፍቃድ ነው? በሰይጣን ተይዟል ወይስ በእኔ ዓላማ ነው እየተጓዛለ? ገምግም። ያንተ ራእይህን ገምግሞ፣ በጊዜው ገምግሞ፣ በምታከናውነው ነገር ገምግሞ። የያስኮን ራእይ ይኸው ተመልከተው፣ ገምግመ የሚለው ግምገማው ምንድነው? እያቸው፣ በጊዜ እያቸው፣ በምታከናውናቸው ነገሮች እያቸው፣ ተመልከታቸው። ግሩም እንዲሆኑ፣ ፍሬያማ እንዲሆኑ፣ ወደ ግብ እንዲመጣ ራእይን ገምግም። ነህምያ ያደረገ ይሄን ነው። በደንብ ስሙት። መጽሐፍ ቅዱሳውን የምነግራችሁ ነህምያ የአባቶችን መቃብርና የኢየሩሳሌምን መፍረስ አይቶ ሲሄድ የውስጡም የውጭው መከራ ሲነሳበት አልተናወጠም። እንደ ነህምያ የኢየሩሳሌምን ቅጥር ለማደስ ሲነሳ የአባቶቹን መቃብር የተቃጠለውን የፈረሰችን ኢየሩሳሌምን ለመገንባት ሲነሳ የውጩንም የውስጡንም ነውጦችን አልፈራም። ግን ሲገመግመው ካየ በኋላ ጠላቶቹን እንዴት እንዳላቸው፣ እንዴት እንዳስፈራሩ፣ ራእዩ ገና እንደሆነ ይላል።
እናንተ ግን አላቸው። አንተ ብሎ ሲነሱበት ራእዩን አትፈጽመውም፣ አታደርገውም፣ አታከናውነውም ስሉት እንዲህ አለ፣ እናንተ ግን በዚህ ውስጥ እድል ፋንታ የላቸውም። ያንተ ራእይ ገምግም። ኢየሩሳሌም ፈርሳለች፣ ግን ለመስራት ሲሄድ ጦርነት፣ መከራ፣ ሰልፍ ተነስቶበታል። ቢነሳበትም ግን እሱ አላቆምም። ውሽንፍሩን አልፈራም። የጠላትን ፉከራ አልፈራም። የሚገርም ነገር ግን ራእይ ገና እንደሆነ ሳይሆን እናንተ ግን መብት አለ። እናንተ መብት የላችሁም፣ መታሰባ የላችሁም። ለእኛ ግን አለ የሰማይ አምላክ ያከናውናል። እኛም ባሪያዎቹ ተነስተን እንሰራለን። የፈረሰውን የኢየሩሳሌምን ቅጥር፣ ዛሬ ብዙ ቅጥሮቻችን ፈርሷል። የፍቅር ቅጥር ፈርሷል። የቅድስና ቅጥር ፈርሷል። የወንድሞች መታያት ቅጥር ፈርሷል። አንቀባበልም፣ አንዋደድም፣ አንረዳዳም። ቅጥሮቻችን ፈርሷል። እናድስ እስቲ ቅጥሮቻችን፣ እንገነባ ቅጥሮቻችን። የፈረሰውን ቅጥሮቻችን የተወሰደብን ፍቅር ተወስዶብናል፣ ቅድስና ተወስዶብናል፣ አንድነት ተወስዶብናል። ስለዚህ ነህምያ እንዲህ ነው አለ፣ እናንተ እድል ፋንታ መታሰቢያም የላችሁ፣ እኛ ግን የሰማይ አምላክ እግዚአብሔር ያከናውንልናል። እኛም ባሪያዎቹ ተነስተን እንሰራዋለን። ሃሌሉያ! እምነቱን ተመልከቱ። እንሰራዋለን፣ እንገነባዋለን። የፈረሰውን የአባቶቻችን ቅጥር እናድሰዋለን። የተቃጠለውን መቃብር እንደገና እንገነባዋለን። እንዲህ አይቀርም። የኔ ወንድም ያንተ ራእይ ሞቶ አይቀርም። ያንቺ ራእይ ሞቶ አይቀርም። ግን ገምግሞ፣ ራእይህን ገምግሞ። የሰው ልጅ ራእይ ትክክለኛው መንገድ ላይ ነው ወይም አይደለም የምለው በጊዜው ማየት መገምገም ተገቢ ነው፣ ይጠበቅብናል። ትክክለኛ መስመር ላይ ስናገለግለው፣ ስንነግደው፣ ስንሰራው፣ ስንማረው፣ የትኛውን ቦታ ስንሆን ራእያችንን እንገምግሞ። ትክክለኛ መንገድ ላይ ነን? ትክክለኛ ጉዞ ላይ ነን? ምንድን ነው የቀነሰብን? ወንድሜ የወንድሞች ፍቅር ካጣ ራስን ገምግም። ቅድስና ካጣ መመኛት ከጀመርክ፣ ገንዘብን መመኛት ከጀመርክ፣ ሰውን አይቴ ሴትን ወንድን አይቴ መመኛት ከጀመርክ ገምግም ራስን። ከእቅዱ ወጥተሃል። ከእግዚአብሔር አጀንዳ ወጥተሃል። ገምግም ማንነትን። ልናጣ እንችላለን፣ አትን እናውቃለን። ዛሬም ያው ነው። ግን የሰማዩ ራእይ አናጣም። ልታጣ ትችላለህ። ባጣ ጊዜ ግን ራእይን አትሽጥ። ተርቦ ነበር። ማን ነው? ወንድሙ አይደል ነበር። ሁለቱ ወንድማማቾች አንድ ቤት እያሉ ብኩርናውን ግን በምንድን ነው የሸጠው? በረሃብ ነው የሸጠው። በረሃብ ሆድ ባዶ ሲሆን ያሰርቃል። ረሃብ መጥፎ ነው። ረሃብ ያስመኛሃል። ረሃብ ከእግዚአብሔር እቅድ ከእግዚአብሔር ዓላማ ልትራብ ትችላለህ። ልታጣ ትችላለህ። ልትታመም ትችላለህ። ገንዘብ ከእጅ ላይ ሊጠፋ ይችላል። እዛኔ ግን ራእይን እንዳትሸጥ፣ ራእይን እንዳታጣ፣ ራእይን እንዳትገል ተጠንቀቅ። በራእይ ውስጥ ሆኖ መጠበቅ ትልቅ በረከት ነው። ስለዚህ ምንድነው ራእይ ወዴት እንደተጓዘ ያለ ገምግመው። ቁጭ ብለህ ገምግም። እየሰራ ያለ ነገርን ራእይሽን ገምግመው። እግዚአብሔር ራእያችንን ከእጃችን አይነጥቅም። ሰይጣን ማጣት፣ መከራ፣ ችግር፣ እርኩሰት፣ ቂመኝነት፣ ዘረኝነት ራእያችንን ከውስጣችን ሊሰርቅ ይችላል። አንተ ግን ራእይን ጠብቅ። አንቺ ግን ራእይሽን ጠብቅ። አራተኛና የመጨረሻ የዛሬው ማለቴ ነው። አራተኛና የመጨረሻ ራእዩ በስጋ ሐሳብና በሰይጣን ሥራ እንዳይጨነገፍ ጥንቃቄ ማድረግ ይኖርብናል። በደንብ ስሙኝ። እዚህ ጋር በቅድሙ ቦታ ላይ እመጣለሁ። ራእዩ በስጋ ሐሳብና በሰይጣን ሥራ እንዳይጨነገፍ ጥንቃቄ ማድረግ ይኖርብናል። አንድ የገጠመኝን ነገር ላሳያችሁ። ለምን ያለፍኩበት ብዙ መከራ፣ ብዙ ጭንቅ፣ ብዙ ረሃብ፣ ብዙ መባረርን አይቼበታለሁ። እኔ በወንጌል ዘመኔ ላይ አንድ ጊዜ አንድ ነገር አጋጠመኝ። በደንብ ስሙ። የመጀመሪያ ልጃችን ስንወልድ ወይም ስናገኝ
የገጠመን ነገር ነው የሚነግራችሁ። በጣም የሚገርመው የምንበላ የለም። ቤተ ክርስቲያን የምትከፍልልን ብር 30 ብር ነው። ደሞዛችን የቸርች ደሞዝ 30 ብር ነው። ቤት ክራይ የምንከፍለው 20 ብር ነው። የዛሬ ስንት 1994 ዓመተ ነው የምነግራችሁ። 1994 ራእይ እንደማይሞት ይሄን የጻፍኩ በዛን ጊዜ ነው። በደንብ ዝሙ። 30 ብር ይከፈልልናል። 20 ብር ቤት ክራይ ነው የምንከፍለው። መብል አለ፣ ልብስ አለ፣ መጠጥ አለ። ግን የሚገርመው ነገር ሰይጣን እንዲህ አለ፣ ለምን ልጅ ትወልዳላችሁ? በምን ልታሳድጉ ነው? ምን ልታደርጉ ነው? የት ልታኖሩ ነው? ምን ልታለብሱ ነው? የሚገርማችሁ ነገር ምርጥ ድል ምስት ሰጠኝ ጌታ። እንዲህ አለች፣ የሰማይ አምላክ አይጥለንም። እኔ እናንተን ሲያገናኘን ቃሉን ሰጥቶን ነው። መጽሐፍ ቅዱስ ሰጥቶን ነው። እግዚአብሔር ይሄ ነው ምግባችሁ ስላለን እኛ ልዩ ምግብ አለን አለች። ይሄው ያቺ ልጅ ዛሬ ዩኒቨርሲቲ ገብታ ዘንድሮ በማናጅመንት አካውንት ማናጅመንት ትመረቃለች። ራእይ ሰይጣን ያስጥላል፣ ስጋ ያስጥላል፣ ማጣት ያስጥላል። በስጋ ሐሳብና በማጣት በመከራ እንዳታጣ ግን ተጠንቀቅ፣ ጥንቃቄ አድርግለት። ለራእይ ጥንቃቄ አድርግ። አትጥል፣ እንዳትጥለው፣ እንዳትገለው። አንዳንድ እህቶች ይገርሙኛል። እኔ እስከ ዛሬ ልጅ አጡትን አውቃቸዋለሁ። ልጅ ማውለት ሲገባቸው ልጅን አስወጥቶ ዛሬ ጸልዩ ጸልዩ የሚሉ ብዙ ሰዎች አሉ። ገሎ ቀብሮ ሽንት ቤት ጥሎ ዛሬ ግን ልጅ ያጡ ሰዎች አሉ። ራእይ ነበር እግዚአብሔር የሰጣቸው፣ በረከት ነበር እግዚአብሔር የሰጣቸው። ዛሬ ግን መውለድ ያቃታቸው ሰዎች አሉ። የኔ ወንድም ራእይም እንዲህ ነው። በሆድ ምክንያት፣ በረሃብ ምክንያት፣ በስራ ማጣት ምክንያት፣ በችግር ምክንያት ራእይን እንዳትገለው ተጠንቀቀው። በስጋ ሐሳብ በሰይጣን ስራ ራእይን እንዳትገለው ተጠንቀቀው። ያንተ ራእይ ይወለዳል፣ ያንቺ ራእይ ይወለዳል። ዛሬ ሰው ቤት ልትሰሪ ትችላለሽ። ዛሬ ሰው ቤት ልትጨነቂ ትችላለሽ። ዛሬ የሰውን ኩሽና ልታጸዳ ትችላለሽ። ዛሬ የሰውን ሽንት ቤት ልታጸዳ ትችላለሽ። ነገር ግን ራእይ ያለሽ ራእይሽ ይወለዳል። አንድ ቀን ያንቺ ራእይ ፍሬ ያፈራል። አንድ ቀን ግን ጠብቅ። በስጋ ሐሳብ እንዳታበላሽ፣ በስጋና በሰይጣን አጀንዳ እንዳታበላሽ። ራእይሽን በጥንቃቄ ያዥ። ራእይህን በጥንቃቄ ያዝ። አንተ የተጠራህ፣ አንቺ የተጠራ በእግዚአብሔር አምሳል ተፈጠርክ። ቅዱሳን እግዚአብሔር ቤተሰቦች ራእያችሁን አትግደሉ። ረሃብ አለ፣ ችግር አለ። ሰው ቤት ልትሰሪ፣ ሰው ቤት ልትሰራ ትችላለህ። አንተ ጥበቃ ልትሰራ ትችላለህ። ዛሬ ልትናቅ ትችላለህ። ግን ራእይህን ጠብቅ። ራእይህን አትግደል። ራእይህን አትጣል። በሰይጣንና በስጋ ለባሾች ያንተ ራእይ እንዳይጨነገፍ ጠብቀው። ዮሴፍ ጴጢፋራ ምስት ራእዩን ከእጁ ልትጨነግፍ መታ ነበር። እምቢ ነው ያለ። እምቢ፣ በግዛዊ ነገር አላረክስም፣ ራእይን አልገልም። በስጋዊ በሰይጣናዊ አሰራር የኔ ወንድም ራእይ ጴጢፋራ ምስት ልትጥሎ ነበር፣ ልትገሎ ነበር፣ ከራእዩ ልታወጣ ነበር። ዛሬ ከራእይ ሊያወጡ ብዙ የሚያባብሉ አሉ። እግዚአብሔር እንዲያሳይቶኛል የሚሉ ሰዎች አሉ። ግን እግዚአብሔርን ቃል አንብብ። ከእግዚአብሔር ቃል ጋር ወዳጅነት ፍጠረው። ከእግዚአብሔር ቃል ጋር ጥብቅ ወዳጅነት ይኑረው። ራእይ ይፈጸማል። ውድ የጌታ ቤተሰቦች ከተለየ ራእይ ጋር ተፈጥረናል። ሕይወት ያለው ራእይ ጋር ተፈጥረናል። የሚንቀሳቀስ ራእይ ጋር ተፈጥረናል። የሚወለድ ራእይ ጋር ተፈጥረናል። ነገ ፍሬያማ የሚያደርግ ራእይ ጋር ተፈጥረናል። የምስራች ከራእይ ጋር ተፈጥረሻል። ከራእይ ጋር ተፈጥረሃል። ስለዚህ ራእዩ ይሁን ለማድረግ ምን እናድርግ? ቀጣይ ሳምንት እንቀጥላለን። ራእዩን ይሁን ለማድረግ ወይም ደግሞ ወደ ተግባራዊ ወደ ሕይወት ልናመጣ ምን እናድርግ የምለውን እግዚአብሔር ቢፈቅድ እግዚአብሔር ጌታ ኢየሱስ ዳግም ካልመጣ ጌታ ይባርክሽ። ገና የምትገቡ ሰዎች እየወጣ ነው ያለው፣ ግን ደግሜ ስለምለቀው በእንትን ላይ ይመጣል፣ ታገኛላችሁ። ዘመናችሁ ይባረክ፣ ጸጋ ይብዛላችሁ። ከራእይ ጋር
ተፈጥረናል። ከራእይ ጋር መጥተናል። ከራእይ ጋር እንኖራለን። ራእይ ያለን ሰዎች ነን። ወዳችኋለሁ። ጸጋውን ያብዛላችሁ። ደውሉልኝ፣ ጸልዩልኝ፣ እኔም እጸልይላችኋለሁ። ጌታ ዘመናችሁን፣ ሕይወታችሁን፣ ኑሯችሁን ባላችሁበት ቦታ ራእይ ይስጣችሁ፣ ሞገስን ይስጣችሁ፣ መከናወንን ይስጣችሁ። የጨበጣችሁት፣ የነካችሁት፣ የዳሰሳችሁት ለበረከት ይሁንላችሁ። እርግማን አያገኛችሁ፣ በሽታ አያገኛችሁ፣ ማጣት አያገኛችሁ፣ ረሃብ አያገኛችሁ። የሰውን እጅ አትጠብቁ። እግዚአብሔር ዘመናችሁን በድል በበረከት ይሙላላችሁ። የነካችሁት፣ የዳሰሳችሁት፣ የደረሳችሁት ሁሉ እግዚአብሔር አምላክ በበረከት ይጎበኛችሁ። መውጣት መግባታችሁ፣ መተኛት መነሳታችሁ በእግዚአብሔር ሐሳብ፣ በእግዚአብሔር ፍቃድ፣ በእግዚአብሔር አጀንዳ ይሁንላችሁ። ተባረኩ፣ ተቀደሱ፣ እግዚአብሔርን ጠብቁ፣ በፊቱ ውደቁ። ጸጋ ይብዛላችሁ። ከቃል ጋር ሁሌ ተገናኙ። ሁሉ ያልፋል፣ ትንቢት ይቀራል፣ ምኑም ይቀራል። የእግዚአብሔር ቃል ግን ለዘላለም ይኖራል። አትታለሉ፣ አትሸወዱ። ሌባ አያገኛችሁ። ሥጋና ሰይጣን ከእግዚአብሔር ፍቃድ አያውጣችሁ። ዘመናችሁ የእግዚአብሔር ቃል የተሞላ ይሁን። በቃሉ ተመሩ፣ በቃሉ እደጉ። ጸጋ ይብዛላችሁ። ተባረኩ። እግዚአብሔር ቢፈቅድ ነገ ምሽት በኦሮምኛ ይህን ቃል በዚሁ ሰዓት አቀርባለሁ። ልትከታተሉት ትችላላችሁ። ኦሮምኛ የሚሰሙት እግዚአብሔር ቢፈቅድ በ6ም በ7ም ቋንቋ ብንሰብክ እርግማን አይደለም፣ በረከት ነው። ፓስተር አየለ ሌንጫ ወራ ግንዳ ወራ ገራ የሳከ ጅርቱ ጋመም ኩናር ካበሌራ ዘመናችሁ ይባረክ። ተባረኩ። ወዳችኋለሁ። አጭር ጸሎትን ጸልይ። በመልካምነት የታወክ ልዑል እግዚአብሔር ሆይ ስለወደድከን፣ ስለፈቀድክልን፣ ከራእይ ጋር ስለፈጠርከን እናመሰግናለን። ይህ ራእይ ወደ መወለድ ሕይወት ወደ ማኖር እግዚአብሔር አምላክ እንዲፈጥን እንለምናለን። ራእይ የለኝም እኔስ እንዲሁ በከንቱ እኖራለሁ የሚሉትን ጸጋን እንድታበዛላቸው አቤቱ እግዚአብሔርን እንድታነቃቸው ልባቸውን፣ አእምሯቸውን፣ መንፈሳቸውን፣ ሁለንተናቸውን እንድትቆጣጠር በኢየሱስ ስም ለመንኩ። እባክህ ለምናለሁ። ሥራ ያጡት ሥራን ያገኙ። ራእይ ያላቸው ራእያቸው እግዚአብሔሩ የተያዘ ራእያቸው ይለቀቅላቸው። እርግማን፣ ክፋት፣ የቤተሰብ ከርስ እርግማን በኢየሱስ ስም የተሰበረ ይሁን። ማጣት፣ ግራ መጋባት፣ ተስፋ መቁረጥ ከዚህ ትውልድ ላይ ይሰበር። ጸጋን አብዛልን። እግዚአብሔር ሆይ ተባረክ። እንወዳሃለን፣ እናከብረሃለን። በኢየሱስ ክርስቶስ ስም አሜን። እናንተ ተዘጋጁ፣ ጌታ ያገኛቸዋል። ተባረኩ። እወዳቸዋለሁ በኢየሱስ ክርስቶስ ስም። መቅዲ ተባረኪ። በውስጥ ግን ደውዪልኝ።